ሰላማዊት ነኝ። ዛሬ ደግሞ ያላችሁ 3 ኩባያ ዱቄት አለኝ። 2 እንቁላል ጨምሬያለሁ። ሩብ ኩባያ ዘይት በዚህ ሩብ ኩባያ ነው ያደረኩት። ሩብና በጣም ትንሽ ዘይት። ይሄ ደግሞ ግማሽ ወተት ነው። ምን ይመስላል? 1 ማንኪያ ቫኒላ ጨምሬያለሁ። 1 ማንኪያ ቤኪንግ ፓውደር ጨምሬያለሁ። በቃ እነዚህን አድርጌ አብኩቼ ይቀመጣል። ከዛ ከ40 ደቂቃ በኋላ የሚሰራው ይሁት እንዴት እንደሚላላ ውሃ ይገባበት። ሰላም እንዴት ናችሁ? ሰላማዊት ነኝ። ዛሬ ደግሞ ያላችሁ ሊጣለኝ ሬሲፒ ዳቦ ካኩን አሳይቻችኋለሁ። እዚህ ጋር ያላችሁ ቅቤ አለ። ደግሞ ይሄንን ለመጨመር ነው የምጠቀመው። ውስጡ በደንብ ይዩት። እዚህ ጋር ደግሞ እንቁላል አለ መጨረሻ ላይ ከላይ የምቀባው። ይኸውላችሁ ሊጡን እንዲቆራርጬዋለሁ። አሁን ተለያየ በትንንሽ ሳይዝ አድርጌዋለሁ። አሁን እዚህ ጋር ደግሞ የምሰራውን ያሳያችኋለሁ። እንግዲህ በተለያየ ቅርጽ አድርጌ ያው ክራሶ ቅርጽ ነው። ይሄ እንደዚህ ከብ ነው። እንደዚህ አድርጌ ውስጡ ከትቻለሁ። ውስጡ እነዚህ ያሉት ይሄ ያለው ይሄንንም እንደዚህ አሁን 4 ማዕዘን ስኩዌር ሳይዝ አድርጌያለሁ። ይኸውላችሁ ይሄንን እንደዚህ 4 ማዕዘን ካረኩ በኋላ ቅቤ ውስጡ ቀባዋለሁ። ቅድም ያቀለጥኩትም ማለት ነው። ይሄንን ማለት ነው ውስጡ መቀባው ተቀብቷል። አሁን እንግዲህ ምሰራው ላሳያችሁ። ይኸውላችሁ እዚህ ጋር ቀብቼዋለሁ። አሁን ይሄንን አድርጌያለሁ። ይሄ ሌላኛው እንደዚህ በ4 ማዕዘን የተዳመጠ አለ። በጣም በስሱ ነው መዳመጥ ያለበት። ቀጣዩን በሂደት አሳያችኋለሁ። ቪዲዮ ይሄን ይመስላል። ውስጥ ኦቨን ውስጥ ገብቶ እየበሰለ ነው። በኋላ ደግሞ ሲወጣ አሳያችኋለሁ። እጅግ የሚያምር ነው። ግማሹ ፊት ፍንክት ያለ እንደ አበባ ነው እና እዩት። ብቻ በጣም ነው የሚያምረው። እንዴት እንደሚያምር እዩት። ይሄ ስትሮበሪ የወጣው እኔ የከፈትኳቸው ናቸውና እንዴት እንደሚያምር በኋላ ሲቀዘቅዝ ሳነሳው አሳያችኋለሁ። እዩት። ይሄ ትኩስ ነው በጣም። በኋላ ሲቀዘቅዝ አሳያችኋለሁ። ይኸውላችሁ ስኳር ደቃቅ ስኳር ነስንሼበት ነው። እንዴት እንደሚያምር እንዴት እንደሚጣፍጥ አትጠይቁኝ። ይኸውላችሁ ቂጥ አሳያችሁ። ይኸውላችሁ እንዴት እንደሚያምር እና ሞክሩት። በጣም ብስኩት ነገር ነው። እጅግ በጣም ይጣፍጣል። ሞክሩት። ቀላል ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። ይኸውላችሁ እንዴት እንደሚያምር እጅግ ስኖ ነው። ስኳር ነስንሼበት ነው። እዚህ ጋር ስኳር ነስንሼበት ነው እና ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። በጣም ነው የሚያምረው። ውስጡን እዩት። ይኸውላችሁ በጣም ነው የሚያምረው።